እንዴት አደቴ ቅቤ እንደጠጣ በፊት በሰይድ ቅጥል ብዬ ነበር ጓራይ ነበር የተቃጠለው እንደው አሁን በዚህ ወይ እኔ 30 ሺህ ጭራሽ እሱ ሊያሽሽና ኦጌሻ ይዞ ይመጣል ምንሽ ሊያስሽ ነው ወይስ ተደስቶ ቅቤና ባልዲኑን ስጦታ ሊሰጥሽ ነው የመጣው ያሱ ምን የምትይው ያሲነ ነው አይ እንደው አንቺ ወይኔ እንደው እንደ ድንገት እንደዛ ስትመጪው ሳይው እንደው 32ቱም ጥርሱ የተራገፈልን ነበር ይመስላል አሁን ጉዳይሽ ምንድነው እንደው ጓደኛዬ እውነት ልሻለሁ አሁን ነው በኔ ወጣሽው እውነት ግን ማለት ነው እንደዛ እኔ ያቺን አንድ ጥርስ ከምታወልቂ ማለት ነው 32ቱንም ጥርስ አውልቀሽለት አንድ ባንድ ገበያ ነው በችርቻሮ እንዲሸጥ ነበር የፈለኩት እኔ እንደው አሁን ይሄን ለማውራት ነው 12 ሰዓት ጥዋት ሰው ከእንቅልፉ ሳይነሳ ምትደውይ እኔ ይገባኝ እኔ ሳላሽሽ እንዴት እሱ ይነካ ያምሻል አይደል አያመኝም እያመመሽ ነው አያመኝም እጅሽንስ ምን ደህና ነኝ ኧረ ደህና ነኝ አልሐምዱሊላህ አንቺ ዞር በይ ልጅ ተመለሳለች እዚህ ጋርስ አልሐምዱሊላህ እኔ ደህና ነኝ ይሄ ለማውራት ነው 12 ሰዓት ከእንቅልፌ ሳትነሺ የደወልሽልኝ አንቺ ተይኝ ወደዛ በእናትሽን ማውራት ያለብሽን አውርተሽ ሂጂ ጥፍርሽ ምን ሆኖ ነው እዚህ ጋር ኧረ እባክሽ ተይኝ ወላሂ እኔ ደህና ነኝ ለምንድን ነው 12 ሰዓት የደወልሽልኝ ከእንቅልፌ ሳልነሳ እኔ ቢጨንቀኝ ነው እኔ አንቺን ሳልጠይቅሽ እንደው አፈርኩኝ እኔ ምን ልሁን መጥቼ እንኳን አልጠየቅኩሽ ምንድን ነው የጨነቀሽ እኔና ሰይድ ተታርቀናል አልሐምዱሊላህ ሰላም ፈጥረን እየኖርን ነው ምንድን ነው የጨነቀሽ እሱ እኮ ትክክል ነሽ ጓደኛዬ ዋናው እኔ በመጀመሪያ እውነትን በሰይድ ተናድጄበት ነበር እንዴ አንቺን እንደዛ በመምታቱ በጣም ተናድጃለሁ በጣም ተሰምቶኛል እንደገና አንቺም እሱን መተውሽ ነው ያናደደኝ ምን ማድረግ ነበረብኝ አንቺ እውነት እንደዚህ እያልሽ ነው እና የኔ ምክር አልቀበልም ብለሽ ነው ላይ ደረሰብሽ አይሽ ምን ማድረግ ነበረብኝ መክሰስ ነበረብሽ መታሰር ነበረበት እንዴ ሄደሽ ፖሊስ ጣቢያ ያከሽቱም ነበር ከዛ ፍርድ ቤት አትገትሪውም ነበር እንደውም አንቺ በፖሊሶች ነበር እሱ ማስቀጥቀጥ የነበረብሽ አንቺን እንደዛ አንቺን በቀበቷ እንደዛ ይቀጠቀጠሽ አንቺ ደግሞ ቀጥታ ሄደሽ በፖሊሶች በዱላ ነበር ማስቀጥቀጥ በአራት በሶስት እንደውም ተውሾ አስተረፍሽው ሌላ ሰለሽ አንቺ ግን እሺ ደህና ነሽ ተሻለሽ እኔ ደህና ነኝ ይሄ ልትይ ነው የመጣሽው አይ ጓደኛዬ ቆይ ግን አንቺ እኔ እመክርሻለሁ እንዴት ነው የምትሆኚው ቆይ ከትዳሬ እንድፈናቀል ነው የምትመክሪኝ ለምዶ ከትዳርሽ የምትፈናቀዩ ለምሮ ማሳስረው ባለቤት አንቺ የሚሆንሽን ነገር ነው እኔ እየነገርኩሽ ያለው ታዩ ቆይ ለምን አንዳንዴ እኔ ልልሽ የምፈልገው ነገር አትረጂኝ አንቺ ባለቤትሽ ቢመታሽ ታሳስሪያለሽ ባለቤትሽ ቢመታሽ ለሁለተኛው ሚስቱ ብሎ ሲመታኝ እውነትም መከሰስ አለበት ይሄ ለሁለተኛም ለሱመያ ሲል እኮ ነው አንቺን የደበደበሽ እንደዛ ይቀጠቀጠሽ እንዴ ሰው የላትም ብሎ ነው አይደለ ሰው የላትም ወገን የላትም ምንም አታመጣም ብሎ አረ እንደዛ ይቀጠቀጠሽ ደግሞ ጭራሹን እውነት እኔ በሆንም ኖሮ ሰይድ እንደዛ ነበር ማለት ነው በጥፊ መታኝ ልጅቷንም ጭራሽ አንቺ ያመጣሽትን በጥፊ መታታል አይደለ ይበላት ብትሞጣም ብትኮነ የኛን ትዳር ለማፋታት ከሆነ ይደብድባት አንቺ አዩ አንዳንዴ እኮ ግራ ታጋብኛለሽ ከሱ ጋር ስትጣይ ዞር ብለሽ የኛ ምክር ትሰሚያለሽ ከዛ ከሱ ጋር ስትሆኚ ደግሞ ዞር ብለሽ እኛ ያልሽን ነገር እናንተ ልታጣሉኝ ነው ትያለሽ ቆይ አንቺ ምን ባረግሽ ነው የሚሻለኝ እኔ ምን ላርግሽ ቆይ ከኛ ምንድነው የፈለግሽው ምንድነው ከኔ የፈለግሽው ምን ማለት ነው አዩ ጓደኛዬ ነሽ እና እንደዛ ነው ምክር ትመክሪኛለሽ እና እኔ አንቺ መምከር አልችልም አሳስሪው አስቀጥቅጪው እንደዚህ እንዲያረግልሽ አስደርጊው ብለሽ እኔን ትመክሪኛለሽ አንቺ ምንድነው ያልሽው ባለፈው እኔ ባሌ ለትንሽ ቢነካኝ ባሌ ትንሽ እንኳን መንካት አይደለም ቢሰድበኝ አለቀው ምንድነው ያልሽው እስቲ ድጋሚ ምን ነበር ያልሽ እኮ ብያለሁ ትናንት አጣናገረሻ እንዴ እና ታዲያ ምን አረግሽ እሱ በማን ምክንያት ባንቺ ምክንያት ላንቺ ስል ነው እንደዛ ይሆንኩት ላንቺ ስል ነው እኔ ሁሌ ላንቺ ስለማግዝ ሁሌ አንቺን የሚነኩሽን ሰዎች ስለማልፈልግ ካንቺ ስለምናገራቸው ኦሼ ደግሞ ይሄው አንቺ ምን ልታረጊ ነው ባለትዳር መሃል ጣልቃ ምትገቢው እኔ ጓደኛዬ ነች እሷ ስትጎዳ ደግሞ እኔ ማየት አልፈልግም ስታለቅስ እኔ እንደ ጓደኛ ልምከርሽ እኔ ማየው ነገር እንዳረግሽ አታርቂ እኔ እንደ ጓደኛ ልምከርሽ ምቺ ከሆነ መንደር ውስጥ እየሄድሽ ወሬ አታቀባቢ የምን ወሬ መንደር ውስጥ እየሄድሽ የሰው ትዳር አትበትኝ ኑሮሽን ኑሪ ይቀጥቅጠኝ ይደብድበኝ ያጣፋኝ አንቺ ምን አገባሽ አንቺ አይደለሽ እንዴ አፍሽን እየነገርኩሽ ነው አፍሽን እኔ የሚረዳኝ ሰው አጣውሽ የምትጨፍሪው አንቺ አይደለሽ ስሚኝ አንድ እሱ ውይ የኔ ሐሳቢ ውይ
አንቺን ሰምቼ ነው እኮ ያኔም የተደበደብኩት። እሱንም በእኔ ምክንያት ነው። አንቺን ሰምቼ ነው ትዳሬን አጥቼ ነበረው። እኔ ሰይድ ይጠቅመኛል እንጂ አይጎዳኝም። እኔ ምን አልኩሽ? ሁለተኛ ምን አልኩሽ? እኔ አንቺ ልጅ ቆይ እኔ ምን ባረግሽ ነው የሚሻለው? በቃ ከሱ ጋር አንድ ላይ ስትታረቂ ወደኛ ትገለበጥ። አልሐምዱሊላህ ያው ባለ ትዳሮች ይጣላሉ። ታርቀናል አሁን። አዎ ይጣላሉ። ግን ደግሞ ቢጣሉ ህጋዊ በሆነ መንገድ ነው፣ በስርዓቱ ነው በሆነ ገባሽ?